አደይና ሊሊ ከነ ፍቅር ቤት ሄዱ። እሱም የሄዱበት ምንድን ነው የ2 ወር ደሞዟን ፍቅር ስለያዘችባት አደይ ደሞዟን ተቀብላ ቀጥታ ደላላ ቤት በር ከፍላ ስራ ለመቀጠር ነበር። እናም በሰዓቱ ስትገባ ፍቅር ምን አባሽ ልታደርጊ ተመልሰሽ መጣሽ በማለት ትገኛለች ማለት ነው። ወደ ውስጥ እንደገባች አደይ እንኳን ደህና መጣሽ አለ ባርኮት ከኤላ ቤት ሂዶ ከዛም እኔ ትመጫለሽ ብዬ አላሰብኩም እዚህ ነሽ እንዴ አለ። አዎ ባርኮት ደሞዜን ለመውሰድ መጥቻለሁ አለችው። ማለት ፍቅር አልሰጠችሽም እንዴ አላት ባርኮት። አዎ አልሰጠችኝም፣ ደሞዜ የ2 ወር ደሞዝ አልተሰጠኝም። ለምን እስከ ዛሬ አልጠየቅሽም ሲላትም አንተ ለእህቴ ለብርሃን መታከሚያ አንዳንድ ነገር ስላደረክልኝ አላስቸግርም ብዬ ነው። ውለታ ይዟት ማለት ነው። ለምን አልሰጠሽም ተብላ ፍቅር ስትጠየቅ መቅዘዝበዝ መዋሸት ጀመረች። ኤላም ነበረ አሁን የፍቅር ውሸት ሙሉ በሙሉ እንደሆነም ታወቀ። ግን ደግሞ አሁንም አደይን ጥፋተኛ እንዳደረጉ ናቸው። እና ፍቅር እንግዲህ በቃ ችግሮኝ ስለነበረ ለትምህርት ቤት ክፍያ ከፍየው ነው አለችው። እንዴ ትምህርት ቤት እማዬ አይደል እንዴ በየወሩ የምትከፍልልሽ ለምንድን ነው ያጠፋሽው አላት። ከዛ ጸጥ አለች እና ደነገጠች። ባርኮትም ከስራ ቦታ ሲደወልበት በቃ እኔ ተደወለብኝ ይቅርታ የስራ ጉዳይ ነው፣ አደይ ከዚህ ቤት ባትወጪ ደስ ይለኛል፣ ይህ የማየ ትዕዛዝ ነው አላት። ከዚህ ቤት የእናታችሁ አደራ ስላለብኝ እንጂ ለመውጣት ቆይቻለሁ፣ ካሰብኩት ቆይቻለሁ። እናንተ ግን ቀድማችሁ ውጭ አላችሁ። ስለዚህ እኔ አሁን ከዚህ ቤት አልቀመጥም። አሁን የሰራሁበትን ብሬን ስጡኝና ልሄድ አለች። አንቺ የድሃ ልጅ አለቻት። ምን አባሽ ነው የምትይው አለቻት። ማለት የጊዜ ጉዳይ እንጂ ሁላችንም እኮ ወይኔ እከፍላለሁ ወይ አንቺ ዝቅ የምትይበት ጊዜ ይመጣል ብላ እንቅ አደረገቻት። አንቺ ፍቅር ግቢ ወደ ውስጥ አለ። ፍቅር በቆመችበት እንግዲህ በቃ አደይ ተረጋግተሽ ከዚህ ቤት እንዳትወጪ ጠብቂ፣ ያለውን ነገር እኔ ያስተካክላለሁ። እማዬ ደግሞ ይህን ነገር በፍጹም እንድትወጪ አትፈልግም፣ እባክሽን አለች። አይ አልፈልግም፣ የሰራሁበትን ደግሞ ስጡኝ አለች። ኤላ እኔ ኤላ ጋር ትሆናለች፣ ያለበለዚያ ከዚህ ካልተመቸሽ ከኤላ ጋር ሁኚ አላተኝ። እናንተ ያስወጣችሁኝን ኤላ ምን እንዳለበት እና ነው እና ከሱ ጋር መሆን አለችው። እሷ ፈቃደኛ ከሆነች ችግር የለውም ብሎ ኤላም ተስማማ። አደይ አይ ችግር የለውም አለች። የመጣሁት ለስራ ነው፣ ገንዘቤን አምጡ እወጣለሁ አለች። ከዛም ባርኮት እንደሚሆን አድርጉ፣ አደይ ብሩን እንደምንም ብዬ አስገባልሻለሁ በማለት ሄደ። እንግዲህ ሊሊና ኤላ ብቻ ቀሩ። አደይ ፍቅር ሆኖ ማለት ነው። እንሂድ አደይ አሏት። ከዛም እሽ እናንተ ሂዱ፣ እኔ ከፍቅር ጋር የምንጠያየቀው ጥያቄ ስላለኝ ከእሷ ጋር ተነጋግሬ እመጣለሁ አለች አደይ። ከዛም እሺ ብለው ሄዱ። ይሻላል እንዴ አለች ሊሊ። አዎ አለቻት። እና በሚገርም ሁኔታ እንግዲህ አደይ ፍቅርን ጭንቅላቷን ይዛ ፀጉሯን ያፍተለተለች ጠየቀቻት። እናም እንደዛ ስትጠይቃት ምን አድርጌሽ ነው በገዛ ገንዘቤ በገዛ ደሞዜ ሴራ ያሰርሽብኝ? ዳይመንድን ገዝተሽ እንደዚህ በበላይ ላይ ግፌ ልትሰሪ የነበረው ምን ፈልገሽ ነው አለቻት። ከዛ ምን አገባሽ ምን እያልሽ ነው? ወይ ፍቅር፣ አዎ እንዴት እንደሆነ አስረዳሻለሁ አለች። ከዛም አደይ የዚህን ጊዜ መቆጣጠር አቃታት። አንቺ ድሃ ልጅ ስትላት ፀጉሯን ይዛ እንዳይሆን አደረገቻት፣ አሽከርከረቻት። ከዛም ሊዲያ መጣች። ሊዲያ ስትመጣ እንግዲህ እባክሽን ልቀቂ እባክሽን እያለች እያለ ሊዲያ ደግሞ አደይ እንዳትለቂያት ይችን ውሸታም አረመኔ በደንብ ጠፍጥፊያት አለች። ከዛም ጥላት ሄደች። አደይ ልትወጣ ስትል እንግዲህ እንትን ማን ነበር ስሙ ዴቭ መጣና አደይን ከደረጃው ላይ ያገኛት። አደይ ወደ የት ነው አላት። ወደ የትም እባክሽን አትሂጂ አላት። አይ ግዴታ መሄድ አለብኝ፣ እኔ እኮ አልቻልኩም ያላንቺ ሰክሮ ነበረ። ምንም ሌባ ሁኜ ምንም ሁኜ አይመለከተኝም፣ እኔ ግን እወድሻለሁ፣ በቃ መሄድ የለብሽ ማለት። ዴቭ እኔና አንተ አንድ ጋር መኖር አንችልም፣ እባክህ ተው። ደግሞ ምን እየሆንክ ነው? ጠጥቼ አላት። ለምን ይሄን ታደርጋለህ? እንዴት ስትለውም በቃ
ሰላም ማገኝ መሰለኝ ጠጣሁ። አሁን ክላስ ግባና ተኛ ብላ ወደ ክላሱ ይዛው ሄደች። እዛው እንደተኛ አደይን አትሄጂም ብሎ ሙጭጭ አድርጎ ያዘኝ። በዛን አጋጣሚ ፍቅር የምትባለዋ ተንከሲስ መጣ። አደይን እንቅ አድርጋ ምን አባሽ እየሰራሽ ነው አለቻት። ዴብ እንደምንም ብሎ አስጠላት። ከዛም ሲያስጠላት ደግሞ የምትሆነው ግራ ገባት እና አንቺ እንደሰከረልሽ አይተሽ ነው አንቺ ውሻ፣ አንቺ ችጋራም ምናምን ብላ ሰደበቻት። አንቺ እንደምታስብ አይደለም ፍቅር ብላ ጥላት ሄደች። ከዛ ሊዲያ መጣችና ሰክራለች። ሊዲያም ማለት ነው። ምንሽ ነው አንቺ ደግሞ ምን ነው በዚህ ደረጃ የምትጠጡት ይህን ያክል ምንድን ነው ስትላተኝ፣ ያችን ፍቅርን ያዥልኝ ልጠፍጥፋት አለች። ሊዱ ጥለሽ እንዳትሄጂ አዴ እንዳትሄጂ። አዴ ደግሞ አስተካከለቻት፣ ወደ ሶፋው ገደም ማስደረገቻት እና ከሌላ ቤት ከሆነ በቃ አብረን እንጠብቅኝ አለች። ከዛ አደይ እሺ በማለት ላይ እያለች ፍቅር መጣች። አንቺ ሰይጣን ሂጂ ከዚህ ያለቻት ሊዲያ ማለት ነው ፍቅርን። ከዛ አንቺ አደይ ቆይ ለምንድን ነው ከቤታችን ማትወጪው? ከህይወታችን ማትወጪው? ፍቅር ከዚህ ዴብ በአንቺ ምክንያት ይጠጣል። እኔ ደግሞ በኤላ ምክንያት ሊሊ የምትባለውንና አንቺን ልን ከህይወታችን ውጡ ሁለታችሁም። ፍቅር በዴብ ትቃጠላለች አለቻት። የራሳችሁ ጉዳይ ብላ አደይ መንገዷን ቀጠለች። ራሷን አዞራት። የተፈጠረው ነገር ሁሉ ከአቅሟ በላይ ሆነ። ከዛም አማራጭ ስታጣ ቀጥታ የት ነው ሄደችው? መንገድ ላይ ነበረች። ከኪንጎና ዳይመንድ እየጠበቋት ነበረ። እዛ ያዟት። ራሷን ስትወድቅ ኪንጎና ዳይመንድ ይዘዋት ወደ ቤቷቸው ገቡ። አደይ ራሷን ስትነቃ ያየችውና ስታየው ያለችበት ቦታ ማየት በቃ ማመን አቃታት። ለምን ይዘኸኝ መጣህ እዚህ አንተ ውሻ ስትለው ውሃ ደፋባት። ከዛ አትወጭም ከዚህ ቤትም አትወጭም ብለው አሰሯት። በቃ እጇን ማለት ነው አሰሯትኝ። ፍቅርና ዳይመንድ ያደረጉት እኔ እጅ የለበትም ወድሻለሁ ስትለኝ አልነበረም? ለካ እንደዚህ ነው ያንተ መውደድ። እንዴት በእኔ ላይ ይህን ያክል ሴራ ሲያሰሩ ለምን ዝም ትላለህ? ምን ላድርግ አማራጭ የለኝም እባክሽን አላት ኪንጎ ማለት ነው። በሚገርም ሁኔታ እንግዲህ አደይን አሰሯት አግተው። ኪንጎ አሁን አደይን ሌላ ነገር ፈልጎ መድፈር ምናምን ይፈልጋል መሰለኝ እና በቃ እንደ ስታሳዝን። ሲቀጥል ሊሊ አደራ ብላ ሄደች። ኤላ ደግሞ ሄዶ ቼክ ሲያደርግ የለችም የት ዳኑ ሲሉም ዳይመንድ እናንተ ጋር አልመጣችም እንዲ ያለ ዴብ ኤላም አልመጣችም ስለ ደላላ እያወራች ነበር እዛ ሄዳ ሊሆን ይችላል አለ። እሷ ግን እነ ኪንጎ ናቸው ያገቷት። ፍቅር በተኛችበት እንግዲህ ዴብ ጋር ሄዳ ተኛች። ዴብ ሲነቃ እዛ አገኛት። ውጭልኝ ብሎ አባረራት።